ረህመቱላሂ ወበረካቱ ሀያት ዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ እና እንዴት ናችሁ? የኔ ንቁዎች፣ የኔ ጀግናዎች እንዴት ናችሁ? ሰላማችሁ ያብዛልኝ ሁላችሁም እና ቤቴን ገብታችሁ ላይክ እና ሼር ሰብስክራይብ አድርጉኝ ማለት ነው። ለሁሉም ሊደርስ ደግሞ ሼር እና ላይክ አድርጉልኝ እና ከፍቶኛል ወላሂ ኢማሜ ሊሻለኝ አልቻለም። እስቲ ዱአ አድርጉልኝ ማለት ነው። አሁን እንግዲህ ግዴታ ትልቅ ሐኪም መግባት አለብኝ መንግስት ማለት ነው። ራሴንም እያፈነኝ ነው ልቤ ላይ ማለት ነው። ጉሮሮም ላይ በዛው እያዛረገኝ ነው። ሊለቀኝ አልቻለም። ይደክመኛል። ያስራል። ያኔ ድካም ድካም ይለኛል። በአጠቃላይ እንደው ጥሩ ውጤት ሊወጣልኝ ዱአ አድርጉልኝ። ዱአችሁ እፈልጋለሁ ባካችሁ እና ቤቴ እንደሚሩልኝ ያልጀመራችሁ አዲስ ሰው ናችሁ። ለቤት አዲስ ሰው ናችሁ። እስቲ ቤቴን አቀላቅሉልኝ ማለት ነው። ደግሞ ዱአችሁ እፈልጋለሁ። ዱአ አድርጉልኝ እና እንዴት ናችሁ? እንግዲህ ብርዱም ያው ሰዓት ብርድ በጣም እንትን የሆነ ነው። ለምን እንደሆነ አላውቅም። ዛሬ ደግሞ በጣም ሳይሳቅ ከፋኝ ነው አልኩት። በቃ በአጠቃላይ ለምን እንደሆነ እኔ እንጃ። ልቅሽ ሲለኝ ነው አልኩት። ያ ረቢ እንደው ትዕግስቱን ይስጣኝ። ከስራውም ከህመሜም ከሴትዮዋም እኔ እንጃ። በቃ አረቦች እኮ አሞኛ ስትላቸው እኮ ስራው ራሱ ነው የሚጭኑባቸው ማለት ነው። ለምን እንደሆነ እኔ እንጂ ነገር ያገባኛል አንዳንዴ። ቻለ ሁሉም ነገር አልሐምዱሊላህ ማለት ነው። አላህ ነው ያመጣው። ዋናው ለሰው ልጅ ዋናው ጤና ነው። ጤናችን አላህ እንትን አይልብን ማለት ነው። ጤና አናጣ ያ ረብ። ጤናችን አይቆርጥብን አላህ እና ዱአ ማድረግ ነው ለሁሉም ነገር። የሚያሽረው የሚያሳምመው አላህ ስለሆነ ባላህ መወከል ነው ያለው ነገር። አላህ አፊያችን ይመልሳል። ጤናው የሚሰጥ አላህ ነው። ጤናችን አላህ ሙሉ ጤናችን አይወስድብን ማለት ነው። እና እንዴት ናችሁ? ሰላም ናችሁ? ላይፉን ከገባው ቆይተዋል። ሸበካውም በጣም አስቸጋሪ ሆነዋል። በአሁኑ ሰዓት እምቢ እያለኝ ነው። በነገራችን ላይ እምቢ ካለኝ 3 ወር ሆነዋል። አንዳንዴ ሲል ውለም አንዳንዴ ሲሰራም በዛ ነው ያለሁት ማለት ነው። እና አሁንም ተኝቼ ነው የምላወራችሁ። ባካችሁ እንትኔን ላይክ አድርጉልኝ ማለት ነው። ቤቴን ላይክ እና ሼር አድርጉልኝ። ለሁላችሁም ደግሞ እንዲደርስ ሼር አድርጉልኝ። በጣም አልተንቀሳቀሰም ቤቴ። ለምን እንደሆነ ግራ ገብቶኛል። ያኔ እንትን ላይ ብዙ ባልገባም እንትን ይሰራለሁ። ምግብ ግን ማስተዋወቅ ቆሜያለሁ ማለት ነው። በቃ ልቤ ደስተኛ ካልሆነ ምን እንጃ። አልሐምዱሊላህ አለክዳ አልሐምዱሊላህ ማለት ነው። አላህ ነው ሁሉም ነገር የሚሰራው። አላህ ደግሞ ጤናችን ሙሉ አፊያችን አይቆርጥብን፣ ዘላቂ አድርግልን። እኛ መቼም ያኔ የሱ ነን። ለሰው ልጅ መሞቱም አይቀርም መኖሩም እያለ መሞቱም አለ ማለት ነው። ግን እድሜያችን ከፍ አድርግልን ይላችኋለሁ ሁላችሁም። በሰው ሀገር ደግሞ እንደው ህመም ይቅርና የጭንቅላት ህመም ራስ ምታት በጣም ነው የሚከብደው ማለት ነው። በቃ በታመማችሁ ቁጥር ሁሉ ሀገር ነው የምታስታውሱ። ወላሂ እኔ እንጃ። እኔ በቃ ሲያመኝ ማልቀስ ነው የሚጀምረው። ምክንያቱም ሀገር ቤተሰቦቼ ነው ምላስ የሚያስታውሰው።
ሌላ ጊዜ በጤንነቴ ስራውን ሲልሰራ በዛ አላስታውስ ነበር። ያኔ ብዙ ያኔ ቤተሰብ አለማስታወስ ሳይሆን ያስታውሳለሁ፣ ግን ያኔ የናክል ስትታመሙ ነው በቃ ቤተሰቡም ምንም ሁሉም ነገር የሚመጣባቸው ማለት ነው። እና አልሐምዱሊላህ ማለት ነው። ለሁሉም ነገር አላህ ነው የሚያመጣው፣ አላህ ነው የሚያነሳው። በርዶኛል፣ እንጃ ወላሂ ደብሮኛል ዛሬ። ያው እንደው ከይሩን አሰማኝ ያ ረቢ። ጤንነቴን አላህ አፍያ ሊያደርገኝ ያ ረብ ዱአ አድርጉልኝ እባካችሁ። እና ይሄ ኬክ አክስቴ የእናቴ ይሄዱን የሆነ ደስታ ነበረ። ኬኬን ግዛዝቼ ወደ ጉዞ ሂጄ ነበር። ያኔ ለትንሽ ነው፣ እኔ አልተቀመጥኩም። ምክንያቱም በቃ ያኔ ስራዬንም በአሁን ሰዓት ስራ ስለጠፋ መጥፋት አልቻልኩም። ስራ ከሌለ እየታመምኩም ይሰራለሁ ብዬ፣ ምክንያቱም ያኔ እንደምታውቁ ነው የሰው ሀገር የምትታከሙት በብር ስለሆነ፣ ሀገርም ቢሆን በብር ቢሆንም ሀገር ደግሞ የሆነ ነገር ትሸጣላችሁ። እዚህ ሀገር ደግሞ ከሰራችሁ ጥፍጥፍ ካላችሁ እጃችሁ አጣጥፋችሁ በሰው እጅ ነው የምትገቡት። ስለዚህ እኔ ሁሌ መላን የሚለምነው ምን ሆነ ታውቃላችሁ ቤተሰቦቼ? ወላሂ ከሰው እጅ እንደው በሰው እጅ አላህ አይጣለኝ ነው የሚለው። ያ ረቢ በራሴ ተብቃቅቼ መኖር ይፈልጋለሁ ነው የሚለው። ምክንያቱም የሰው ልጅ አንዴ ከሰጣችሁ ሁለቴ ያረገላችሁ ማለት ነው። ሁለቴ ያረገላችሁ። ምክንያቱም የሰው ልጅ የሰው ነው። የኔ አልሰጣኝም ማለት አይደለም። ምክንያቱም እሱም ወይ ሰርቶ ነው የሚያመጣው ወይንም ላይኖረው ይችላል። አላህ ግን አልሐምዱሊላህ ከፈለገ ይሰጣል፣ ከፈለገ ይወስዳል። ከፈለገ ሀብታም ያረጋል፣ ከፈለገ ዲያ ያረጋል፣ ከፈለገ ኢማምተኛ ያረጋል፣ ከፈለገ አፍያ ያረጋል። አላህ በሰው እጅ ያ ረቢ ነው የሚለው። ወላሂ ነው የሚላችሁ። እንኳን ከሰው ከማንኛው ሰው እጅ ይቅርና በቤተሰቦቼ እጅ ራሱ አላህ አታግባኝ ነው የሚለው። የራሴን ርዝቅ ራሴ በራሴ የሚበቃቃ ሰው አድርገኝ ነው፣ በአንተ እጅ አታውጣኝ ነው የሚለው። ሁሌም መለመነ ይሄ ነው። ወላሂ ኢማምተኛ ራሱ ብሎን ያ ረብ ሪዝቅን አትቁረጥብኝ፣ አገርም ብልገባ ለራሴ የራሴን ሪዝቅ ፈልግልኝ፣ የራሴን ሪዝቅ ክፍት አርግልኝ ነው የሚለው። ምክንያቱም የሰው እጅ የሰው ነው፣ ምንም ቢሆን የሰው ነው። አንዴ ብሰጣችሁ ሁለቴ ሴት ለምኑት የሰው ልጅ ይቆጣል፣ ያዝናል። በቃ ይቺ ትላንት ሰጥቼ ዛሬ መታች ነው ወለውን ነው የሚለው። ሀታ ቤተሰባችሁ ራሱ ቢሆን ግን አላህ በራህመቱ አያልቅበት ምን አይልበት። እንደው ያ ረቢ የራሳችን ርዝቅ ፈታ አርገ እድሜያችንን በዛው ፈታ አርግልን። ወላሂ እድሜያችን አጭር አታርግብን፣ አፊያችን አጭር አታርግብን፣ ርዝቃችን አጭር አታርግብን። ያ ረቢ የራሳችን ርዝቅ እንደው አላህ ሱብሓነሁ ወተዓላ ወላሂ ፈታ አርጎ ያርግልኝ ማለት ነው። ዱዓ ማድረግ ነው። እና እቺ ኬክ በጣም ደስ ትላለች። አክስቴ ነኝ በትንሹ ፈታ ላርጋት ብዬ ነው። ስጦታ አስፈልጋት ነበር፣ ምን ታረጋላችሁ? በእጅ አልነበረም በጊዜው። እስቲ በኬክኑ ፈታ ላርጋትና ልመለስ ብዬ ሄድኩና ከአክስቴ ጋር አንድ ቀን ድሬ እሷን ፈታ አርጌ ተመለስኩ ስራዬን እላችኋለሁ። ቤተሰቦቼ በእናንተ የሚደበቅ ነገር የለም። ቤቴን ደግሞ ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉልኝ ማለት ነው። ለሁሉም ነገር አልሐምዱሊላህ ነው። አላህ
የሰውን ልጅ ሊፈትነው ነው የሚያመጣው። ፈተናው ደግሞ አልሐምዱሊላህ ብሎ ተሻግሮ ማለት ነው። በነገራችን ላይ እኔ ወላሂ ለህይወቴ በጣም ጥረት አድርጋለሁ። ሐኪም ቤት ተመላልሻለሁ፣ ቁርአን አስቀርቻለሁ፣ በራሴ ሩቅያ ያረጋለሁ። ግን ቀን በቀን ይሻለኛል ሲል አልሐምዱሊላህ። በነገራችን ላይ መሬት አልወደኩም፣ አልተኛውም። ሰብር ማድረጌ እየሰራው ነው ያለው። ብቻ አልሐምዱሊላህ ማለት ነው እላችኋለሁ። ውዶቼ እስቲ ቤቴን ደምሩ ላይ ካር እኛንም ከሰው ጋር አውጥቶ ለራሳችን ሪስክ ፈልጎ አላህ ሪስክ ረዝቆ በሀገራችን የምትበቃ ሰው አላህ ያድርገን ሁላችንም። እኛን ትናንሾች ደግሞ አበረታቱ ማለት ነው። ትላልቆች ድራማ ምናምን ያለበት ቦታ ነው የምትሄዱት ብዙ ጊዜ ማለት ነው። እኔ የሚገርመኝ ማሻአላህ ድራማ የሚያደርጉ ሰዎች በቃ እዛ ነው በ15 20 ሺህ 5 ሺህ ይገባሉ። 4 ሺህ ግን እኔ ከጀመርኩት አሁን አመት ሊሆን 6 ወር 7 ወር ቢሆን ግን 1 ሺህ ራሱ አልሞላም። 500 ሰው ብቻ ነው በላይ። በነገራችን ላይ መንቀሳቀስ ይፈልጋል፣ የሰው እጅ ያስፈልጋል። ግን እኔ እጅ አልሰጠሁትም። በቃ ደስተኛ ሆኜ አሁን እሰራበታለሁ። ነገ የሆነ ነገር ብልሰራበት የተቸገረ ብረዳበት ለራሴ ብል ተጠቀሙበት ብዬ ያዝ ስላረገው ህመሙ መጣብኝ። አልሐምዱሊላህ አልሐምዱሊላህ። የእንትኑን ብሎ ስራውን አላወቅኩበትም ነበር። በቃ ለሰው ስላሳየው አልተስተካከለም ሲሉኝ አንድ ወንድሜ ነው ያስተካከለው። አሁንም ብዙም ሙያውን ወይንም አሰራሩን ብዙም አላልኩ ማለት ነው። እንግዲህ በትንሹም ቢሆን እየለመድኩ ነው ያለሁት። ኢንሻአላህ ነገ እንደ ወላፊ አድርጎኝ የሆነ ነገር ምስኪኖች ዲያዎች ያረዙ የሚላለብስበት ራሴ መገሬ ገብቼ ከልጆቼ ከቤተሰቦቼ የምትበቃቀበት ሰው አላህ ያድርገን ኢንሻአላህ። አላህ ደግሞ ኸይሩን ከምንም በላይ አላህ ኸይሩን ሲጽፍ ለሰው ልጅ ነው። የሰው ልጅ ያልማል ያቅዳል፣ ፈጻሚ አላህ ብቻና ብቻ ነው። ፈጣሪ ከአርሽ በላይ ያለ አላህ ብቻ ነው እንጂ የሰው ልጅ ምኞታ ነው። የሰው ልጅ ከንቱ ወላሂ ሀሳብ ስንት ነገር ያስባል ያልማል። ግን አላህ ያልወሰነው ነገር መቼም አይሆንም። አላህ ደግሞ ለኛ ከኛ በላይ እሱ ያውቃል። ኸይሩን አላህ ይምረጥልን ማለት ነው። ለሁሉም ነገር ደግሞ አልሐምዱሊላህ ማለት ነው። አላህ እንግዲህ የሰው ልጅ ባይፈተን ኖሮ አላህ ነው መቼ ያውቅ ነበር? አያውቁ እና እዚህ ጋር መኪና ገብቼ አክስቴ ጋር የሄድኩ ነበር ማለት ነው። ኬኬን አንሽቼ ጉዞ ወደ አክስቴ ጋር የሄድኩ ነበር። ብቻ አልሐምዱሊላህ። የሰው ልጅ ይዛችሁ ሳይሆን አይናችሁ ማየት ራሱ የሚያስደስት ሰው አለ። እኔ አልሐምዱሊላህ አክስቴ በዛ እንትን አትለኝም። ብቻ አንቺን ይፈልጋለው ስላለች ነው የሄድኩት ነበር።